እኔ የምልህ ጌታን እንደ ግል አዳኝ አድርገህ ተቀብለሃል? ምን ማለት ነው ደግሞ? አልገባኝም። ጌታን እንደ ግል አዳኝ አድርገህ ካልተቀበልክ አድንም። ስለዚህ ጌታን ተቀበል። ጌታን እንደ ግል አዳኝ አድርጌ የሚቀበለው ለማዳን ነው? አዎ፣ ካልተቀበልክ አድንም። ኖ እሱ ብቻ አይደለም። ለማዳን የሚያስፈልጉ ዋና አራት ቁልፎች አሉ። አራት ቁልፎች፣ ዋና የመንግስት ሰማያት ቁልፎች አራት ናቸው። አንደኛ በኢየሱስ ማመን ነው። ሁለተኛ ንስሐ መግባት ነው። ሶስተኛ ደግሞ በኢየሱስ ስም መጠመቅ ነው። አራተኛ መንፈስ ቅዱስ መሞላት። አልገባኝም። እያንዳንዱን ማብራራት ትችላለህ? አዎ፣ ችግር የለውም እችላለሁ። አንድ ሰው አምኖ ንስሐ ካልገባ መንግስት ሰማያት ሊገባ አይችልም። አምኖ ንስሐ ገብቶ በኢየሱስ ስም ካልተጠመቀ ደግሞ እንደገና መንግስት ሰማያት ሊገባ አይችልም። መጀመሪያ ላይ አስፈላጊ ምንድነው? ማመን ነው። ካመንክ በኋላ ደግሞ ንስሐ መግባት፣ ንስሐ ከገባክ በኋላ ደግሞ በኢየሱስ ስም መጠመቅ፣ በኢየሱስ ስም ከተጠመቀ በኋላ ደግሞ መንፈስ ቅዱስ መሞላት። ስለዚህ እነኚህ አራቱ ነገሮች በጣም ወሳኝ ናቸው ለመንግስት ሰማያት። ስለዚህ አንተም አራቱንም ጌታን እንደ ግል አዳኝ አድርገህ መቀበል ብቻ ሳይሆን አራቱንም ማሟላት አለብህ። ስለዚህ እባክህ ይህንን ስማውና ወደ ኢየሱስ ተመለስ፣ ንስሐ ግባ፣ በኢየሱስ ስም ተጠመቅ፣ መንፈስ ቅዱስ ሙላው። እዚህ ጋር ስለ ጥምቀት ስታወራው ጥምቀት ያው መጽሐፍ ቅዱስ እንደሚለውም በአብ በወልድ በመንፈስ ቅዱስ እንደሆነ አውቃለሁ። ስለዚህ አሁን እንዴት ነው ጥምቀት ስትል የትኛውን ጥምቀት ነው የምትጠመቀው? በአብ በወልድ በመንፈስ ቅዱስ ነው ወይስ ሌላም አለ? ቪዲዮን ከወደዳችሁ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። ኮሜንት ላይ ደግሞ መልስ አስቀምጡ። ፎሎ አላረጋችሁ ደግሞ ፎሎ አድርጉ። መልካም ጊዜ ይሆንላችሁ።